ናፈቅሽኝ ነይ ናፈቅሽኝ ነይ ናፈቅሽኝ የኔ ዓለም ናፈቅሽኝ ነይ ናፈቅሽኝ ነይ ናፈቅሽኝ በህልሜም በውኔ በሀሳቤ ታየሽኝ ሀገሬ ናፈቅሽኝ ሰማዩም ጠቆረ ዳመናው ተቆጣ ወጨፎ ወጨፈ ሸንፈሩ መጣ ዝናቡም ዘነበ ወንዙም ደፈረሰ እዛለኝ አገሬ ወዴት ተላወሰ የማድጋው ጥንስስ ጠላው ዶሮ ወጦ ሽታው ይናፍቃል ከአገር ቤት ሲወጡ እንኳን ጆማው ቀርቶ ሙቅቱ ፍሬዳው እንጎቻው አይገኝ የእናት ቤት ዘንጋዳው የእናት ቤት ዘንጋዳው እንደ ሀሳቤስ እንደ ልቤ መች ሆነልኝ እኔ እስክመለስ ድረስ እስከማይሽ ባዬ ናፍቄያለሁ እኔ ደህና ሁኚ ደህና ሁኚ ደህና ሰላም ሁኚ ደህና ሪትም በደንብ እየጠበክ ነበር እንደ መቁጠር ማለት ነው እንቅስቃሴ ራሱ በደንብ በቃ ከያንዳንዱ ምቶች ጋር ነበር እንደሱ በጣም ሳትጨነቅ ለመቁጠር ሞክር ቅላጼዎች እንደዚህ የሚሉት ድምጾች ላይ አንተ ፈልገው ይሁን ከብዶክ ይሁን ቀጥ ያደረካቸው የምታልፋቸው ቦታዎች ነበሩ የላይኛው ድምጽ ጠንከር ያለ ነው ጥሩ ነው የታችኛው ድምጽ ልክ የላይኛው ያክል ለማጠንከር ብትሞክር ከዚህ የበለጠ መስራት የምትችል ይመስለኛል የኔ አስተያየት ይሄ ነው ጥሩ ነው የዘፈን ምርጫው ቆንጆ ነው ግን የሆሄያት አጠቃቀም ሆሄ በጣም ወሳኝነት አለው አዘፋፈን ላይ በጣም አንዳንዶቹ ቃላት አንድ ላይ ተጣብቀው ሲሄዱ የሚያምሩ ደህና ሁኚ ለምሳሌ እሱም ይልበት ደህናን ና ላይ ምን ረግጥ ከሆነ ምናልባት ታይሙ ላይ ምናልባት ደግሞ እንደገና የስሜት ገለጻው ላይ በጣም ችግር እናመጣለን ና በውስጥ ታልፋ የምትታወቅ ድምጽ ነች እና አንድ ላይ የሚሰበሰቡ ድምጾች አልተሰበሰቡም ትንሽ ዝርግት ያለ በብዛት ባህላዊ ድምጻውያን ላይ ብቻ የምናየው አይነት አዘፋፈን እዚህ ውስጥ ለመጠቀም ሞክራል ሁለቱ በጣም የተለያዩ ናቸው ይሄ የሀገረሰብ አዘፋፈኑና ይሄ ደግሞ ትንሽ ሞደርን ቨርዥን የሆነው አጫዋወት ሁለቱ በጣም ይለያያሉ በጥቂቱ ቅኝት ውስጥ ያለ መርጋት ችግሮች አይቻለውኝ ይሄ በጣም መስተካከል ያለበት ነው አራተኛ ዙር ላይ ስለ ቅኝት ማውራት የለብንም ስለ መሰረታዊ ነገሮች ማውራት ያለብን አይመስለኝም ስለ ውበት ስለ ሌሎች ስለ ኤክስፕሬሽን ነው መነጋገር ያለብን መልካም አስተያየት አለኝ አብርሃም መኮንን አንዱ ዓለም ጎሳ ተጨዋወጡና አንዳችሁ ወይ አላፊ ናችሁ አንዳችሁ ወይ አዳቂ ናችሁ አብርሃም መኮንን ሌላ ጊዜ ትመጣለህ ማለት ነው አንዱ ዓለም ጎሳ ደግሞ ይሄን ዙር አልፈሃል